ደቡብ አፍሪካዊ የፓራኦሎምፒክ ሯጭና የብዙ ሜዳሊያዎች ባለቤት ስለሆነ ኦስካር ነው ዛሬ የምናወራው። ኦስካር ወይም በቅጽል ስሙ ብሌድ ራነር በጣም ስኬታማ የሚባል የፓራኦሎምፒክ አትሌት ነው። የወርቅ፣ የነሐስ፣ የብር ሜዳሊያዎች ያሸነፈ ሲሆን አዲስ ሪከርድም በስሙ ያስመዘገበ ነው። ታዲያ በዚህ ተወስኖ መቅረትን አልፈለገም። በዋናው የኦሎምፒክ ውድድር ላይ መሳተፍ ይፈልጋል። 5 ዓመታትም ከፍተኛና አድካሚ ልምምድ በኋላ የአትሌቲክስ ፌዴሬሽን ፈቃድ አግኝቶ ምንም አይነት የአካል ጉዳት ከሌለባቸው አትሌቶች ጋር ውድድር ያደርጋል። በዚህ ውድድር ምንም አይነት ሜዳሊያ ባያገኝም ለሱ ትልቅ ስኬት ነበረ። በታሪክም 2 እግር ላይ አካል ጉዳት እያለበት ኦሎምፒክ ላይ የተወዳደረ የመጀመሪያው ሰው ያደርገዋል። በዛው ዓመት ላይ በፓራ ኦሎምፒክ ውድድር 2 ወርቅና 1 የብር ሜዳሊያ ያሸንፏል። እናም ብዙ አድናቂዎችንም አትርፎበታል። እግር የሌለው ፈጣኑ ሰው እያሉ እየጠሩ ያቆለባብሱት ነበረ። የተለያዩ ድርጅቶችም ማስታወቂያቸውን ያሰሩታል። ለናይክም ብራንድ አምባሳደር እስከመሆን ድረስ ደርሷል። የስኬት ጫፍ ላይ የነበረው ይሄ ሰው ታዲያ ከአንዲት ሴት ጋር ይተዋወቃል። ስሟ ሪቫ ይባላል። ሪቫ ሞዴልና ጠበቃ ናት። ሲታዩ በጣም የሚያምሩና ደስተኛ ይመስሉ ነበር፣ ነገር ግን አልነበሩ። ኦስካር በጣም የሚናደድና የሚበሳጭ አይነት ሰው ነው። እናም በሪቫ ላይ በትልቅ በትንሹ ይቆጣ ነበር። ታዲያ ግንኙነታቸው በተጀመረ በ3ኛው ወር ላይ ነበር በኦስካር ቤት እያሉ ከፍተኛ ጭቅጭቅ የተፈጠረው። ይሄ ጭቅጭቃቸው ጎረቤት እስከመረበሽ የደረሰ ነበር። በዚህ ጸብ መሃል ላይ ሪቫ በጣም ስለፈራችው ወደ መታጠቢያ ቤት እየሮጠች ሄዳ በሩን ላዩ ላይ ትቆልፋለች። በዚህ በጣም የተናደደ ኦስካር ከመሳቢያው ሽጉጥ አውጥቶ ወደ መታጠቢያ ቤቱ አከታትሎ 4 ሽጉጦችን ይተኩሳል። በዚህም ሪቫን እጇን፣ ሆዷን፣ ጭንቅላቷን 3ቱ ጥይት ይመታታል። ኦስካርን በጣም ይደነግጣል። በሩንም ሰብሮት ወደ ውስጥ ሲገባ ፍቅረኛው መሬት ላይ በደም ተጨማልቃ ወድቃ ያገኛታል። አምቡላንስ ከመድረሱ በፊትም ህይወቱ ያልፋል። ፖሊስም በቁጥጥር ስር ያውለዋል። የሰው ህይወት በማጥፋት ይከሰዋል። ከ2 ሳምንት በኋላ ፍርድ ቤት ሲቀርብ የኦስካር ጠበቃ ደንበኛ በጭራሽ ፍቅረኛውን ለመግደል ብሎ እንዳልተኮሰ፣ በተቃራኒው እንቅልፍ ወስዶ ሌሊት መታጠቢያ ቤት ውስጥ ድምፅ ሰምቶ ሌባ ስለመሰለው እንደተኮሰ ያስረዳል። ለ7 ወራት የቆየ ፍርድ ሂደት ነፃ ቢያወጣውም ይግባኝ ተጠይቆ በግድያ ወንጀል ጥፋተኛ ተብሎ ለ13 ዓመት ከ5 ወር ይፈረድበታል። 9 ዓመታት የእስር ጊዜ ካሳለፈ በኋላ በአመክሮ ተለቆ አሁን ነፃ ነው።